ሰላም እንዴት ናችሁ? ዛሬ እስኪ አንድ የንግድ ባንክን የተመለከተ አንድ ጉዳይ ላዋራችሁ ወይ ደግሞ መልከታዬን ልንገራችሁ። ንግድ ባንክ እና በመንግስት በኩል የቲንክ ከተማ አስተዳደሩ በኩል በጋራ ሊገነባ የታሰበ ወይ ደግሞ ሊሰራ የታሰበ አንድ ፕሮጀክት አለ። ወደ 41 ሺህ ቤቶችን በጋራ ለመገንባት ከማን ከንግድ ባንክ ሁለቱ በጋራው ነው። ወደ 41 ሺህ ቤቶች ለመንግስት ሰራተኞች ሊገነቡ ታስቧል። መልካም ሀሳብ ነው። በዛ ውስጥ ደግሞ ፓኬጁ 25/75 ይባላል። 25% ቅድሚያ ይቆጠባል፣ 75% ደግሞ በብድር በተራዘመ ብድር ማለት ነው። ሶ ይሄን ስናስበው እና የግንባታ ወጪ ከረንት ላይ ያለውን ስናስብ እንግዲህ ሱቆች ጨረታ እንደወጣ በቅርብ ጊዜ ሰምታችሁ ከሆነ እስከ 60 እና ከዛ ሺህ ብር በጨረታ የተሸጠበት ሁኔታ እንሰማለን። የባለፈው እንኳን ጨረታ ብንወስደው ወደ 30 ሺህ ብር 27 እስከ 30 ሺህ ብር አካባቢ ተሸጧል፣ የባለፈው ማለት ነው። ስለዚህ አሁን ላይ ደግሞ ያለውን ከረንት ሁኔታ፣ የምንዛሬ ሁኔታ፣ የግንባታ ብዙ ነገሮችን ብናስብ እንደኔ ምልከታ ከ30 ሺህ ብር ያነሰ ዋጋ ይኖራል ብዬ አላስብም። ስለዚህ ቀለል ያለ አንድ ባለ ሁለት መኝታ ቤት ልንስራ ብንባል እንደውም ለቁጥር እንዲመች ነው 100 ካሬ ብለውስጡ ሰዱት 100 ካሬ ቤት የግንባታ ወጪውን እስከ 30 ሺህ ብር ብንወስደው 3 ሚሊዮን ብር መጣ ማለት ነው። 3 ሚሊዮን ብር የቤቱ ዋጋ ይሆናል ማለት ነው። ንግድ ባንክ ሲያበድር ለቤቱ መያዣነት ነው የሚለው ነገር ስላለ ወደ እሱን ቁጥር ያዙልኝ። የእሱ 25% ማለት ለአራት አካፍሎት 750 ሺህ ብር። ሰው 750 ሺህ ብር አንድ የንግድ መንግስት ሰራተኛ ወይ ደግሞ እንደዚህ የታሰበው ሰው በምን ያክል ጊዜ ሊቆጥበው ይችላል ካላችሁኝ፣ እንግዲህ በአማካኝ አንድ የመንግስት ሰራተኛ ትንሽ ከዛ እንደሚያንስ አውቃለሁ፣ ግን በአማካኝ 20 ሺህ ብር ደሞዝ አለው ብለን ብናስብ ያን 20 ሺህ ብር ደሞዝ እንግዲህ ግማሹን ቢቆጥብ በወር ስንት ይቆጥባል ማለት ነው? 10 ሺህ ብር። በአመት 120 ሺህ ብር። በሁለት አመት 240 ሺህ ብር። በአራት አመት እያላችሁ ሰሩት። ይሄ 750 ሺህ ብር ለመሙላት እንግዲህ በአሁን ባለበት እንኳን ብንሄድ 6 አመት ይፈልጋል። ስለዚህ 6 አመት በኋላ ቅድሚያ ክፍያውን ብቻ ነው የሚያሟላው ማለት ነው። የተለየ ዝግጅት ከሌላችሁ፣ የተለየ ነገር ቆጥባችሁ የጠበቃችሁ ላይ 20/80 ላይ የነበራችሁን ትራንስፈር ማድረግ ምናምን ቢባል እንኳን 750 ሺህ ብር ቀላል ብር አይመስለኝም። እሱ ተሟላ ቢባል 6 አመት ከዛ በኋላ ነው ብድሩ የሚመጣው። ስለዚህ 75% ደግሞ ሪኳየርመንት ነው፣ ግድ መሟላት አለበት። ከባለፈው ከ20/80 ልዩነቱ ምንድነው ካላችሁ 20/80 ላይ የፈለጋችሁን ያህል እየቆጠባችሁ ግን እጣው ሲደርሳችሁ አሟሉት የሚል ነገር አለ። ለምን አዲስ ፕሮጀክት መስራት እንዳስፈልግ አልገባኝም። የባለፈው ላይ ተመርጦ የመንግስት ሰራተኞች ለብቻ መስጠት ይቻል ነበር። እዛ ፖለቲካ ውስጥ አልገባም፣ ግን ሀቁ ይሄ ነው። እንዴት ይተገበራል አብረን ምን ይሆናል፣ ተግባራዊ ያደርጉታል፣ እንደዚህ ይሆናል፣ አብረን ምን ይሆናል። ግን ቀላል ገንዘብ አይደለም ይጠይቃለው፣ ቀላል ገንዘብ አይደለም። ከተሰራ መልካም ነው። በትንሹ 41 ሺህ ሰው ማለት ቀላል አይደለም። ብዙ ሰውን የቤት ባለቤት ያደርጋል፣ ብዙ ሰዎችን ይጠቅማል። ስቲል ግን የቁጥሯ ነገር ግን ትንሽ ተሳሰብ ይመስለኛል። ኢንስቴድ ግን እንግዲህ ሌሎች አለማትም ላይ እንዳየሁት ባለፈው በጋራችሁ ቪዲዮ አይታችሁ ከሆነ እነ ጀርመን እንደዚህ ስፔን ምናምን ያሉት ቦታዎች ላይ ነገሮች ህጎች እስከጠበቁ ድረስ ተከራይን ሳፖርት እስካደረጉ ድረስ በክራይ መኖር ይቻላል። ጥሩ ህግ ካለ፣ ሰላማዊ እንቅስቃሴ ካለ በተከራይ መኖር ይቻላል። ስለዚህ ንግድ ባንክ አቅም ካለውና መገንባት ከቻለ ወደ ክራይ መሄድ ይቻላል። በሆነ አክል መጠን ማለት ነው ወደ ክራይ መሄድ ይቻላል። በዛ በኩል መስተናገድ እንችላለን ብዬ አስባለሁ። ስቲል ግን እስኪ የሚሆነውን አብረን ምን ይሆናል። ቁጥሯ ነገር ግን ስቲል አሳስባኛለች። ለሪል ስቴት ገበያው አሁን ካልኳችሁ ነገር አንጻር ያን ያክል ኢፌክት ይፈጥራል ብዬ አላስብም። በዚህ በኩል የሚስተናገደ ሰው ሪል ስቴት መግዛት ኦልሬዲ አይችልም። ስለዚህ ሪል ስቴት ገበያው ላይ የተለየ የሚፈጥረው ኢፌክት አለ ብዬ አላምንም። እንቀጥላለን ማለት ነው። ሪል ስቴት በኩል ያለውን ስራዎችን መቀጠል ያስችላል። እስኪ እናንተስ ምን ትላላችሁ? ምልክታችሁን እስኪ ያጋሩኝ። አመሰግናለሁ።